ሰላም ውድ ተከታታዮቻችን፣ ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት ታዲያ እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ መጫን እንዳትረሱ። የዛሬው ፊልማችን የሚጀምረው ጃፓንን ሙሉ በሙሉ ባጠፋው ከሁለተኛው የዓለም ጦርነት በኋላ ነው። በዚህ ምክንያት የያኩዛ ወንበዴዎች ሀገሪቱ ላይ ያለውን ነገር ሁሉ ተቆጣጥረውታል። እነሱን ተቋቁሞ የነበረው ግን የሳሙራይ ቡድን ብቻ ነበር። ጦርነቱም እስከ 1970 ዓ.ም ድረስ ቀጠለ። በዚያን ጊዜ ኮዛ የተባለው የያኩዛ መሪ ከነ ወታደሮቹ የሳሙራይን ትምህርት ቤት አጠቃ። ደቀ መዛሙርቱን በሙሉም አንድ ባንድ መግደል ጀመረ። በመጨረሻም መምህራቸውን ጭምር አረደው። መምህሩም ከመሞቱ በፊት አንድ ያመለጣለ፣ መጨረሻችሁም በሱ እጅ ይሆናል አለው። ኮዛም ለምን? ለመሆኑ እሱ በሰማይ ላይ ይበራል እንዴ አለው። መምህሩም አዎ እሱ ህንዳዊም ጭምር ነው፣ በአክሽን ላይ ደግሞ ቀልድ አያውቅም አለው። በእርግጥም ኦጂ የሚባለውን ይህንን ደቀ መዝሙር እናየዋለን። ኦጂ በቁጣና በትዝታ ወደ ኋላ እያሰበ በዝምታ ወደ ህንድ ለመመለስ ይወስናል። መምህሩንም ሆነ ያኩዛዎች ያደረሱባቸውን በደል ጨርሶ አልረሳውም ነበር። ወደ ሀገሩ በሚመለስበት መርከብ ላይ ሳቲያ የተባለ ባለሀብት እናያለን። እሱም ብዙ ወርቅ ይዞ እየተጓዘ ነው። ወደ ሀገሩ ተመልሶም ወደብ ገዝቶ የክፍለ ሀገሩን ወጣቶች በሙሉ እዚያ ላይ ለማሳጠርና ስራ ለመፍጠር አቅዷል። ነገር ግን ህልሙ የሚሳካ አይመስልም። ምክንያቱም የባህር ላይ ወንበዴዎች መርከቧን አጥቅተው ውስጥ ያሉትን ሰዎች በሙሉ አስፈራሯቸው። ሳቲያ ሊከላከላቸው ይሞክራል። ነገር ግን ወንበዴዎቹ ቀልድ አላወቁም። ወንበዴዎቹ ሰዎቹ ሊጨርሱ ሲሉ ሰይፉን አንዴ ካስመዘዘ ሰውየው ሳይረካ የማይመለሰው ጨካኙ ጀግናችን ኦጂ ጣልቃ ይገባል። ኦጂ ሰይፉን በኃይል መዞ አይኖቹን በቁጣ ያንከባልላል። አንድ ባንድ ልክ እንደ ቱናሳ ይከትፋቸው ጀመር። ሁሉንም ጨርሶ ትንሽ ንጹህ አየር ለመተንፈስ ወደ ውጭ ይወጣል። ሰይፉንም ያብሳል። ሳቲያም ተከትሎት ወጥቶ ያደረገለት ነገር ሁሉ ያመሰግነዋል። ምክንያቱም ኦጂ ባይኖር ኖሮ የክፍለ ሀገሩን ህዝብ ለመርዳት ያጠራቀመው ገንዘብ ሁሉ መና ቀርቶ ነበር። ኦጂም የራስን ወደብ እንደምትሰራ ስትናገር ሰምቻለሁ። እኔ ምን ጊዜም ቢሆን ካንተ ጋር ሆናለሁ፣ በምትፈልገው ነገር ሁሉ እረዳሃለሁ ይለዋል። ሳቲያም አመስግኖት ልክ እንደ ልጁ አድርጎ ያየዋል። አመታትም ያልፋሉ። ከዚያም ከአመታት በኋላ ሶሪያ በሚባል ሰው የሚመራ መርከብ እናያለን። እሱም በአሳ ውስጥ እጽ ያሸሽ ነበር። ፖሊሶች በየቦታው መኖራቸውንም ያስተውላል። ወዲያውኑም ለጂሚ ይደውልና ጭነቱ ሊፈተሽብን ነው ይለዋል። ጂሚ በነገሩ ተበሳጭቶ በፍጥነት ወደ ሳቲያ ወደብ አስገባው ይለዋል። በእርግጥም ወደዚያ ያስገባዋል። እንደማይፈተሽም አስበው ነበር። ነገር ግን እዚያው ስለነበረ መፈተሽ አለበት ብሎ ይሟገታል። ጂሚ ሊያነጋግረውና ሊያስፈራራው ጭምር ይሞክራል። ነገር ግን በሃው ለመፈተሽ ቆርጦ ስለነበር ጂሚን ገፍቶት እራሱ ሊፈተሽ ይሄዳል። በሚያሳዝን ሁኔታ ግን ጂሚ ሽጉጡን መዞ ይገለዋል። ሰዎቹም የቀሩትን ጥበቃዎች እንዲጨርሷቸው ያደርጋል። ፖሊስ ሳይደርስባቸውም ያመልጣሉ። በዚህ ጊዜ መላው ህንድ ትናወጣለች። ምክንያቱም የሞተው ሰው የአንድ ተራ ሰው ልጅ አልነበረም፣ የሳቲያ ልጅ ነው። ይህንን ያወቀው የወቅቱ ጠቅላይ ሚኒስትር ሲሆን እሱም የጂሚ አባት ሆኖ ይወጣል። በድንጋጤም እየተንቀጠቀጠ ወደ ጂሚ እየሮጠ ይመጣና ቤት ይፍረስ፣ ማንን እንደገደል ካውቀሃል ይለዋል። ጂሚ ለመሆኑ ሰውን በዚህ ሁኔታ ይቀሰቅሳል እንዴ? ለመሆኑ አንድ ሰው ብገድል ምን ችግር አለው ይለዋል። አባትየውም እሱ የማንም ተራ ሰው ልጅ አይደለም፣ የሳቲያ ልጅ ነው። ከበስተጀርባው ማን እንዳለ አታውቅም ይለዋል። ጂሚም ማን ነው ለመሆኑ ይላል። አባትየውም ኦጂ ከበስተጀርባው እንዳለ ያሳውቀዋል። እሱም ሁሉም ሰው የሚፈራው አስፈሪ አውሬ ነበር። በዚያም ምክንያት ልጁን ይዞ ለሳቲያ ማጽናኛ ለመስጠት ወይም ለቅሶ ለመድረስ ይሄዳሉ። ጂሚ የበሃውን ሚስት አይቶ ያፌዝባታል። ሳቲያ ይህንን ይመለከትና ምርኩዙን አምጥቶ በሰው ሁሉ ፊት እንድትመታው ያደርጋል። ጂሚ በአባቱ ፊት ይዋረዳል። አባቱም አፉን ከፍቶ መናገር አይችልም። ልጁን ይዞ ይወጣል። በዚያን ጊዜ ጂሚ ምንም ነገር ስላላደረገ አባቱን ይወቅሰዋል። አባትየውም እኔ በዚያን ጊዜ አንድ ነገር ባደርግ ኖሮ ይሄ የምናደርገው የመጨረሻው ነገር ይሆን ነበር ይለዋል። ከዚያም ድሮ የሳቲያን ወደብ ለመቆጣጠር በፈለገ ጊዜ የሆነውን ነገር የቆየ ታሪክ ይነግረው ነበር። በዚያን ጊዜ አባትየው ወታደሮቹን ልኮ ሳቲያንና ልጁን አሳፍኖ ነበር። ከወደቡ መብቱ እንዲለቀቅ ለማድረግም ያሰቃዩት ነበር። በዚያም ህገወጥ ጭነቶችን በነጻነት ለማስገባት አቅደው ነበር። ነገር ግን የሳሙራዩ ኦጂ እዚያ ድረስ መጣ። ወታደሮቹን አንድ በአንድ መግደል ጀመረ። ማንም ሊቋቋመው ይቻል አልነበረም። ሁሉንም ጨርሶ አዳራሽ ውስጥ ወደ ነበሩት የቀሩት ወታደሮች ገባ። ምልክት አደረገባቸው። መሳሪያውንም ይዞ ድብደባውን ቀጠለ። በዚያን ጊዜ ሳቲያ እነዚህን ጨርስና ተከተለኝ
አለው። ኦጂም አልተነገረውም ነበር። በየአቅጣጫው ድብደባውን ቀጠለ። አባትየውንም ደግሞ ከሳቲያ ጋር ለመጫወት ካሰበ እንደሚያጠፋው አስጠነቀቀው። የታገተውን ሳቲያ ልጅ ይዞ ወጣ። ከዚያም ኦርጂኑን እናያለን። እሱም በጀግናችን እጅ የሞተው የጃኪ አባት ነበር። በእነዚያ ሁሉ ዓመታት ኦርጂኑን ለመበቀል እሱ የሚመጣበት ቀን ይጠባበቅ ነበር። እሱ አሁን የሚመጣበት ቀን ደርሷል። እሱን ለማጥፋት ከሙምባይ የሚመለስበትን ቀን እየጠበቀ ነው። በሌላ በኩል ሳቲያ ልጁ ስለሱ የተገደለበትን ጭነት ለመመልከት ይሄዳል። በውስጡ ብዙ የጦር መሳሪያዎችና እጾችን ያገኛል። ወደ ማንም እጅ እንዳይገባም ለመደበቅ ይወስናል። ይህንን ያወቀው ጂሚና ወታደሮቹ ሙሰኛ የሆኑ የፖሊስ መኮንኖችን ወደ ወደቡ ይልካሉ፣ ጭነቱን ይዘው ለነሱ ጥቅም እንዲያውሉት። ነገር ግን የሳቲያ ሰዎች ፖሊሶቹን ይቋቋሟቸዋል። ፖሊሶቹ ጭነቱ ጋር ይደርሳሉ። ነገር ግን በውስጡ ምንም ነገር አያገኙም። የወደቡን ሰራተኞች ሲጠይቋቸው ማንም አይመልስላቸውም ነበር። መኮንኑንም ስልጣኑን ተጠቅሞ ሊያስፈራራቸውና ሊጭናቸው ይሞክራል። በዚህን ጊዜም አንዷ ሴት መታ መሳሪያዋን በመኮንኑ ፊት ትደቅንበታለች። በዚያም ምክንያት ትቷቸው ይመለሳል። ጂሚ አንድ ነገር ማድረግ እንዳለበት ይረዳል። ከሳቲያ ሰዎች አንዱን አምጥተው ጭነቱ ያለበትን ቦታ እንዲናገር ያሰቃዩታል። ነገር ግን ከመናገር መሞትን ይመርጣል። ጂሚ ይገለዋል። ከዚያም እሱን ወደሚፈሩት ሌሎች ሰዎች ይገባል። እነሱም የጭነቱን ቦታ የሚያውቀው ብቸኛው ሰው ሳቲያ መሆኑን ይነግሩታል። ስለዚህ እሱን የሚያጠፉ ሰዎችን ለመላክ ይወስናል። ይህንን ያወቁት ዲናና ጂታ ነበሩ። ጂታ ደንግጣ ከአባቷ ጋር ትነጋገራለች። ሳቲያን ለማዳን የምታውቃቸውን ባለስልጣናት በሙሉ አነጋግር ትለዋለች። እሱ ግን ከአንድ ሰው በስተቀር ማንም ሊያድነው አይችልም፣ እሱም ደግሞ ኦጂ ነው ይላታል። ለመጨረሻ ጊዜ ያየው ከ7 ዓመታት በፊት ሴቶችን ለዝሙት ስራ በሚጠቀሙበት ቤት ውስጥ ነበር። ኦጂ እዚያ ቤት ገብቶ ወንበዴዎቹን በሙሉ ብቻቸውን ገደላቸው። ቤቱ በሙሉ በኦጂ ምክንያት የደም ባህር ሆኖ ነበር። ማንም በህይወት እንዲተርፍ አላደረገም። ፖሊሶቹ እስኪደርሱ ድረስም እዚያው ይጠብቅ ነበር። ፖሊሶቹ ይዘውት ሲሄዱና የፖሊስ አዛዡ ኦጂ መሆኑን ሲያውቅ በፍርሃት ምራቁን እያዋጠ ይሄ እኮ የሙምባይን እርድ ያደረገው ሰው ነው፣ የማንኛውም ወንበዴ ቡድን መጨረሻ በሱ እጅ ነው የሆነው ይላቸዋል። እንዲለቁትም ያደርጋል። ነገር ግን እሱ ከዚህ በፊት አይተውታል። በዚያን ጊዜ ጂታ ሊያድናቸው የሚችለው እሱ ብቻ መሆኑን ትረዳለች። ነገር ግን ምንም አይነት የመገናኛ መስመር የላቸውም። በመልእክት ሳጥኖች ውስጥ ይፈልጉ ጀመር። ከከማሊ የተላከ መልእክትም ያገኛሉ። እሷም ጀግናችን አግብቷት ራቅ ባለ ቦታ አብረው የሚኖሩት ፍቅረኛው ናት። እሷ ዶክተር ስለሆነች ሰዎችን ታክም ነበር። እሱ ደግሞ ለህፃናት ራስን የመከላከያ ጥበብ ማርሻል አርት ለማስተማር ጀምሯል። በዚያን ጊዜ አሊ የሚባል ሰው ይመጣል። በሱ ቀንቶ ስለነበርም በውጊያ ሊሞግተው ይወስናል። ነገር ግን ማንን እየተጋፋ እንደሆነ አላወቀም ነበር። ጀግናችን ይመታው ይጀምራል። ነገር ግን ለሞት የሚያበቃ ምት አልነበረም። ከማሊ ስትመጣ አሊ ያያታል። እስቲ በእሷ ላይ እንጫወትባት ይለዋል። በዚያን ጊዜ ኦጂ በንዴት መቆጣጠር አቅቶት ጥርሶቹ እስኪረግፍ ድረስ ክፉኛ ይደበድበዋል። ነገር ግን ከማሊ ስለምትፈራ መሳሪያዎቹን በሙሉ ደብቃ ትይዛለች። ከማንም ጋር ግጭት ውስጥ እንዲገባም ስላልፈለገች ከዚያ ቦታ ለመንቀሳቀስ ትወስናለች። ምክንያቱም እሷ ነፍሰ ጡር ነበረች። ልጇም ያለምንም ውጊያ ሰላማዊ ህይወት እንዲኖር ትፈልጋለች። ጀግናችን ይስማማል። ህይወታቸውንም በአዲስ መልክ ለመጀመር ወደ አንድ ጸጥተኛ ቦታ አብሯት ይሄዳል። በእርግጥም ህይወታቸው ሰላማዊ ይሆናል። ነገር ግን ጓደኛችን አሁንም ቢሆን እንደ ህፃን ልጅ ተንከባክቦ ስላሳደገው ስለ ሳቲያ ያስባል። ከሚስቱና በመንገድ ላይ ካለው ልጁ ጋር አዲሱ ህይወቱን መርቷል፣ እስከ መውለጃው ቀን ድረስ ማለት ነው። በመጨረሻም ኦጂ ውብ የሆነ ቤተሰብ መሰረተ። ህይወቱም ከደም የራቀ ሆነ። ነገር ግን ሚስቱ ኦጂ በጥሩ ሁኔታ ላይ መሆኑን ለማሳወቅ አሁንም ለሳቲያ ደብዳቤ ትልክ ነበር። በአሁኑ ጊዜ ግን ሳቲያ በጥሩ ሁኔታ ላይ አልነበረም። ስለዚህ ይህ ሽማግሌ ሰው ሄዶ ከፖሊስ መርማሪው ጋር ይነጋገራል። መርማሪውም ፖሊስ በወንበዴዎች ጦርነት ውስጥ ጣልቃ አይገባም ይለዋል። ምክንያቱም ሳቲያ የተቆጣጠረው ጭነት ኦሚ የሚባልና በጣም ጨካኝና የካርቴል ወንበዴ ቡድን መሪ የሆነው ንብረት ነበር። ኦሚ ከማፈንዳት በስተቀር ሌላ ንግግር የማያውቅ ሰው ነበር። ጭነቱ እንደተወሰደበት ካወቀ በኋላ ወደቡን በውስጡ ካለው ነገር ጋር በሙሉ ሊያጠፋው ይወስናል። እሱ ከተመለሰ ጥፋቱ በየቦታው ይሆናል። ምክንያቱም ኦሚ ጨርሶ ቀላል ሰው አልነበረም። ሽማግሌው ለልጁ ለጂታ ይደውልላትና ይህ ጭነት ለሀገሪቱ ጥፋትን ነው የሚያመጣው፣ ስለዚህ የኔ ሀሳብ ለባለቤቱ መልሰን ብንሰጠው ይሻላል ነው ይላታል። ምክንያቱም በዚህ ቅስፈት የጂሚ ሰዎች የሳቲያን ቦታ አግኝተውታል። ሄደውም ሊያጠፉት ወስነዋል። ሳቲያ ከማሊ ወደምትሰራበት ሆስፒታል ይሄዳል። ሰላምታም ይለዋወጣል።
በሷና በዚያች ቆንጆ ልጅ እጅግ በጣም ደስ ይለዋል። ወዲያውኑም ስልኳን አንስታ ወደ ባሏ ትደውላለች። አባትህ እዚህ መጥቷል ትለዋለች። ኦጂ በነገሩ በጣም ደንግጦ በተመሳሳይ ጊዜ ደግሞ በጣም ደስ ይለዋል። ሳቲያም አንተ ልጄ ነህ ያለውን ቀን ያስታውሳል። በዚያን ቅስፈት ጂሚና ሰዎቹ ሆስፒታሉ ጋር ይደርሳሉ። ወደ ሳቲያ እስኪደርሱ ድረስም በዘፈቀደ መተኮስ ይጀምራሉ። ሳቲያም ለከማሊ እዚህ መጋደል እንዳይሆን ባልሽን እዚህ እንዳታመጪው ይላታል። ሳቲያ ከአንዱ ሰው ላይ መሳሪያ ይቀማና መተኮስ ይጀምራል። እያመለጣቸውም በእያንዳንዱ ጊዜ ይዋጋቸዋል። በመጨረሻ ግን ሊመቱት ችለዋል። በዚህ ጊዜ ከጂሚ ሰዎች አንዱን ያገኘዋል። ሰውየውም ና እንሂድ ይለዋል። ያ ሰው መረጃቸውን ለሳቲያ ለማስተላለፍ በመካከላቸው የተከለ ሰላይ እንደነበር እንረዳለን። ሳቲያም ለማምለጥ ከሱ ጋር መኪና ውስጥ ይገባል። ጂሚ ሊገለው ሽጉጡን በሚያነሳበት ቅስፈት ከማሊ እንዳይገለው የእሳት ማጥፊያ ሲሊንደር ተወረውርበታለች። እዚህ ላይ ጂሚ በጣም ተናዶ እሷን እዚያው ይጨርሳታል። በተመሳሳይ ጊዜ ደግሞ ኦሚ ወደ መርከብ ወደቡ ይደርሳል። ወታደሮቹም ሰራተኞቹም በሙሉ በኃይል እንዲያስገዟቸው ያደርጋል። ጂታ ሰራተኞቹን ለመከላከል በምላሹ መሳሪያዋን ይዛ ትወጣለች። ነገር ግን እነሱ በጣም ብዙ ናቸው። ኦሚ ኮንቴነሩ ያለበትን ቦታ ማወቅ ይፈልጋል። ነገር ግን ከመካከላቸው ማንም ሊነግረው ፈቃደኛ አልሆነም። አንዷን ልጅ ይዞም ወደ ወደቡ ህንፃ ውስጥ ይወረውራታል። ህንፃውንም ያቃጥለዋል። በዚህ ብቻም አላበቃም። በሰራተኞቹ ላይ ነዳጅ ይረጭባቸዋል። የሽማግሌ መጥቶ ባይከለክለው ኖሮ ሊያቃጥላቸው ነበር። ሽማግሌው መጥቶም ጂታን ያነጋግራታል። ሁሉም ሰው ከሚያልቅ ይልቅ የኮንቴነሩን ቦታ መናገር አለብሽ ይላታል። እሷ ግን ከአይን የራቀውን ነገር ግን በድንገት ተመልሶ መጥቶ ዓለምን ያናወጠውን ደም በየቦታ ያስፈሰሰውን ስለዚያ አስፈሪ አውሬ ታሪክ ልትነግራቸው ትጀምራለች። እዚህ ላይ ልትል የፈለገችው ነገር ቢኖር ጀግናችን ኦጂን ነበር። ኦጂ ወደ ሆስፒታሉ ይሄዳል። በዚያን ጊዜ ሚስቱ ሞታ ያያታል። በሚስቱ አስክሬን ላይ ተደፍቶም በከፍተኛ ስቃይ ይጮሃል። ነገር ግን እንደገና ወደ አሮጌው ማንነቱ ተመልሶ አውሬ ለመሆንና ሁሉንም ለመበቀል ይወስናል። ጂሚ ሳቲያን ለማስቆም ከበስተጀርባው ይከተለዋል። በእርግጥም በመኪና ይደርስበታል። በመኪናውም ይገጨዋል። ነገር ግን ሳቲያና ረዳቱ ወደ እርሻ ውስጥ ይሸሻሉ። ጂሚ ሳቲያን ለማስገደድና ለማስወጣት እርሻውን በእሳት ለማቃጠል ይወስናል። ሰዎቹንም እንዲይዙት ይልካቸዋል። በእርግጥም ሊይዙት ችለዋል። ከእርሻውም ወደ ውጭ ይዘውት ይወጣሉ። ነገር ግን በድንገት አንድ ሰይፍ በአየር ላይ በሮ መጥቶ የአንዱን አንገት ቆርጦ መሬት ላይ ይወድቃል። ሁሉም ሰውም ይህንን ያደረገውን ሰው ለማየት ዙሪያውን ይመለከታል። ከክፋትና ከደም ርቆ ከቆየ በኋላ እንደገና ወደ ጨካኝነቱ የተመለሰው ጀግናችን ኦጂ ሆኖ ይወጣል። ነገር ግን እነሱ ከጀርባው ተከታትለው ሚስቱን ገለውበታል። ስለዚህ ሁሉም ነገር ለመገላገል ይወስናል። በዚያን ጊዜ ሳቲያ ልጁ እንደገና ወደሱ በመመለሱ ይደሰታል። በዚህ ጊዜ ጂሚ በስሜት ተሞልቶ ራሱ ሊያጠቃው ይወስናል። ነገር ግን ጀግናችን መጥቶ ወደ መኪናው ላይ ይወረውረዋል። ፍንዳታው መልሶ ይፈነጥቀዋል። በዚያን ጊዜ በአየር ላይ የበረረ ሳለ ራሱን ይቆረጣል። በዚያን ጊዜ በወደቡ ላይ ስልክ ይጮሃል። ጂታ ስልኩን አይታ እየሳቀች ለኦሚ ይህ ጥሪ ላንተ ነው ትለዋለች። ሳቲያ ሆኖ ይወጣል። ያነጋግረውና ኦጂ ወንድምህ ጂሚን ገሎታል። አሁን ደግሞ ተራው ያንተ ነው። ስለዚህ ተዘጋጅ፣ ምክንያቱም ጓደኛችን እየመጣ ነው። በዚህ ጊዜ በሚስቱ ሞት ምክንያት ማንንም አይምርም ይለዋል። ሚስቱ ከመሞቷ በፊት በእጆቹ መካከል ሆና ስትሞት መሞቷን ማመን አቅቶት ነበር። ልጃቸውን በጥሩ ሁኔታ እንዲከባከብላትና ምንም ነገር ቢፈጠር ማንም እንዲጎዳት እንዳይፈቅድ አደራ ትለዋለች። የቀብር ስነ ስርዓቷን እያከናወነ ሳለም እሷን ያስታውሳታል። የበቀሉ መጀመሪያ ጂሚን አስክሬኑን ወደ ቤተሰቦቹ በመላክ ይጀምራል። ቤተሰቦቹ አስክሬኑን አይተው ምን እንደደረሰበት ማመን አልቻሉም። ሳቲያ ጭምር ወደ ለቅሶ ይሄዳል። ልባቸውን ለማቃጠል በትኩረት ይመለከታቸዋል። በሚቀጥለው ቀን ጀግናችን ኦጂ ይዘጋጃል። ከዓመታት በኋላ ወደ ሙምባይ ይመለሳል። ሁሉም ሰው መመለሱን ያውቃል። መጀመሪያ የሄደበት ቦታ የፖሊስ ጣቢያ ነበር። ምክንያቱም ኦሚና ሰዎቹ ጂታን ጨምሮ የወደቡን ሰራተኞችን አፍነዋል። ስለዚህ ስለነሱ ለመጠየቅ ይሄዳል። የት እንደጠፉ ማወቅ ይፈልጋል። ነገር ግን መኮንኑ በትዕቢት ተሞልቶ አንተ ጠንካራ ነበርክ፣ ይህንን አልክድም፣ ግን ያ ድሮ ሰይፍ በሚዋጉበት ጊዜ ነበር። አሁን ግን ሽጉጥና ጠመንጃ የሚባል ነገር አለ። ከሩቅ ሆኜ ልጨርስ እችላለሁ ይለዋል። ኦጂም ይመለከተውና እየሳቀ እኔም ቢሆን ከሩቅ ሆኜ በአንድ ቃል ብቻ ልጨርስ እችላለሁ ይለዋል። መኮንኑ ነገሩን አያምንም። ጀግናችን ግን በጣቢያው ያሉ ፖሊሶች በሙሉ መኮንኑን እንዲያጠቁት ያዛል።
በእርግጥም ጣቱን ለመቁረጥ ያስሩታል። ለአንዱ ፖሊስ ትልቅ ሰይፍ እንዲያመጣለት ያዛል። ሁሉም ስለሚፈሩት ፖሊሶቹ ጭምር ትዕዛዙን ይፈጽማሉ። ነገር ግን እጁን ከመቆረጡ በፊት መኮንኑ ያሉበትን ቦታ ይነግሯል። ጀግናችን እየሳቀ እዚህ ቦታ ላይ ሁሉንም ነገር የምቆጣጠረው እኔ ነኝ፣ ስለዚህ በእኔ መንገድ ላይ ለመቆም እንዳታስብ ይለዋል። ጥሏቸው ይወጣል። ከዚያም የወደቡ ሰራተኞች ወደ ታሰሩበት ቦታ ይሄዳል። መኮንኑ ሰይፍ ድሮ ቀረ እንዳለው ሁሉ አሁን ግን ኦጂ በእነሱ ላይ ተኩስ በመክፈት ይገባቸዋል። በዚህ ብቻ አያበቃም፣ ቦምቦችን ይወረውርባቸዋል። ቦታውንም ሙሉ በሙሉ ያፈርሰዋል። ጠመንጃውን ይዞ የሚመጣውንና የሚሄደውን ሁሉ ይገላል። ጂታን ጨምሮ የታገቱትን ሰዎች በሙሉ ለማስለቀቅ ይሄዳል። ጂታ ኦጂ እንደገና መመለሱን ማመን አልቻለችም። ይህንን ያወቀው አርጁን ነበር። እሱም አባቱ በኦጂ እጅ በአይኑ ፊት መሞቱን ሊረሳ አልቻለም። መመለሱንም አውቋል። በመጨረሻም ከነዚህ ሁሉ ዓመታት በኋላ ሊበቀለው ይወስናል። ኦሚን ፈልጎ ለማጥፋት ይወስናል። ወደሱ ለመድረስም ከሰዎቹ ጋር ውጊያ ውስጥ ይገባል። በእርግጥም አብዛኞቹን ይጨርሳቸዋል። ነገር ግን ወደ ቢሮ ሲወጣ ኦሚ እንደጠፋ ያገኘዋል። ይህንን ያወቀው መሪያቸው ኮብራ ነበር። ዴቪድ የተባለውን አንዱን ወታደሩንም ይልካል። ኦሚ ኃላፊነት የማይሰማው ስለሆነ እንዲያስወግደው ማለት ነው። ኦሚ ግን በሌላ ቦታ ሆኖ የወደቡን ካርታ ይዞ ተቀምጧል። ሌላ የቆየ ካርታም ያመጣል። ካርታውን በጠረጴዛ ላይ ይዘረጋል። በዚያን ጊዜ ወደቡ ከ3 ወለሎች የተሰራ መሆኑንና ጭነቱ በመጨረሻ ወለል ላይ መሆኑን ሳቲያንም እዚያ እንደደበቀው ይረዳል። በዚህ ቅስፈት ዴቪድ ወደሱ ይመጣና እኔ አሁን የእቃውን ቦታ አውቄያለሁ፣ ስለዚህ አንተን አስወግጄ ይህንን ተልዕኮ እኔው ራሴ ለመፈጸም መጥቻለሁ ይለዋል። በዚህ ጊዜ ኦሚ ተናዶ የዴቪድን ሰዎች መምታት ይጀምራል። ይጨርሳቸዋልም። ስልኩ ባይጮህ ኖሮ ዴቪድንም ይገለው ነበር። ጥሪው ከመሪያቸው ከኮብራ ነበር። በተልዕኮ ላይ ወድቀሃል ይለዋል። ኦሚ ግን ተልዕኮ ገና አልተጀመረም፣ ምክንያቱም በመላው ህንድ ውስጥ ብቻ 9 ፍንዳታዎችን ለማድረግ አቅጃለሁ። ሁሉም በተመሳሳይ ደቂቃ ይፈጸማል። ይህ ለህንድ ትልቅ ምት ይሆናል። ኮንቴነሬ ምን ያክል አስፈላጊ እንደሆነ እንዲያውቁ ያደርጋል። በዚያን ጊዜ መልሼ ከነሱ ልወስደው እችላለሁ ይለዋል። ኮብራም የጭነቱን ቦታ ለመመለስ 12 ሰዓታት አለ ይለዋል። ሁለተኛውንም ትዕዛዙን ይቀበላል። በተመሳሳይ ጊዜ ኦጂ ወደ አሮጌው የኦሚ ዋና መስሪያ ቤት ይደርሳል። እቅዱንና 9 ፍንዳታዎችን እንደሚያደርግም ያውቃል። ኦጂ ካርታውን በትኩረት ያጠናል። ቦታቸውንም ለመለየት ይችላል። ይህንን ጥቃት እንዴት እንደሚያስቆሙ ለማሰብ ከሰዎቹ ጋር ይቆማል። አርጁን እናቱን ለመሰናበት ሲሄድ እንመለከተዋለን። እናቱም ጂታ ሆና ትወጣለች። ኦጂን ለማጥፋት እንደገና ተመልሻለሁ ይላታል። እሷም በነገሩ ደንግጣ ምን አደረገ ትለዋለች። እሱም ወደ ኦጂ በደረሰ ጊዜ ያደረገውን ይነግራት ጀመር። ሊገለው መሳሪያውንም ሊያወጣ ሲል ትንሹ ልጇን ታራን ያያታል። አቅፏትም ከሷ ጋር መጫወት ይጀምራል። ጀግናችን በነገሩ እስኪሰናከል ድረስም በዚያን ጊዜ ሰዎቹ እንዲያፍኗት አሳልፎ ሊሰጣት ችሏል። በእርግጥም አፍነዋታል። ኦጂም በህንድ ጎዳናዎች በሙሉ እየሮጠ ይከተላቸው ጀመር። እነሱም ልጅቷን በመግደል ያስፈራሩት ነበር። እሱ ስለ እሷ በጣም ደንግጦ ነበር። በመጨረሻም መኪና ይገጨዋል። በአርጁን ፊትም ይገለበጣል። አርጁን ለእናቱ እየተናገረ ሳለ በሩን ይዘጋባታል። ወጥቶም ኦጂን ያነጋግረዋል። አባቴን በአይኔ ፊት እንደገደልከው ሁሉ እኔም በልጅ ፊት እገልሃለሁ ይለዋል። ሊገለው ሲል ግን ከሱ ጋር የነበሩት ሰዎች ይይዙታል። እነሱ የሚሰሩት ከኦሚ ጋር እንጂ ከሱ ጋር እንዳልሆነ ያሳውቁታል። ልጅቷን አፍነው ይዘዋት ይሸሻሉ። ኦጂ እንኳን ሊደርስባቸው አልቻለም ነበር። እናቱ ግን በመኪና እየበረረች ትከታተላቸዋለች። ጀግናችን ግን በፍጥነት እንዲደርሱለት ወደ ሆስፒታል ይወሰዳል። ከዚህ ሁሉ በኋላ አርጁን ጠላቱ ወደ አያቱ ቤት መመለሱን ያውቃል። በንዴት ተሞልቶም ወደዚያ ይሄዳል። በአያቱ በሳቲያ ፊት መሳሪያውን ይደቅንና አንተ እንዴት የልጅህን ገዳይ ዝም ብለህ ወደ ቤት ታስገባለህ ይለዋል። እናቱ እሱን ለማረጋጋት በሚመጣበት ጊዜ እንኳን በእሷ ላይ ጭምር መሳሪያ ይደቅንባታል። እዚህ ላይ እውነቱን ልታሳውቀው ተወስናለች። አባትህ ድሮ እጽ ይሸጥ ነበር። ይህን ያወቀው ደግሞ ኦጂ ነበር። አባትህ ሀያትን ሳቲያን ለማስጠለፍ አብሮ የሚሰራ በመሆኑ ኦጂ በእቃው ላይ እሳት ሊለቅበት ወሰነ ትለዋለች። ይህ ሆኖ ሳለ አባትህ ኦጂን የውርደቱ ምክንያት ስላደረገው ሊገለው ይፈልግ ነበር። ነገር ግን እኔ ከለከልኩት፣ መሳሪያውንም ከእጁ ቀምቼ በሩን ዘጋውበት ትለዋለች። በዚያን ጊዜ ቤት ውስጥ ካንተ በስተቀር ማንም አልነበረም። አባትም መሳሪያውን አምጥተ በመስኮት በኩል እንድትሰጠው ጠየቀ። አንተ ደግሞ ሕፃን ልጅ ስለነበርክ እጅ ሊደርስ አልቻለም። በዚያን ጊዜ ወደክ፣ ቀስቅሴውንም ረገጥከው። በዚህም አባትን ራስ ጨረስከው።
ሰው ሁሉ ኦጂ የገደለው ይመስለው ነበር። ነገር ግን በእውነቱ የገደልከው አንተ ራስህ ነህ። አንተ የጥፋተኝነት ስሜት እንዳይሰማ ሲል ሙምባይን ጥሎ ለመራቅ ወሰነ። በዚያም ምክንያት አርጁን ራሱን ለማጥፋት መሳሪያውን ያነሳል። ነገር ግን ጂታ ትደርስና ትይዘዋለች። ራስን ከምትገድል ይልቅ እድሜ ልኩን አንተን ሳታውቅ ሊረዳ የነበረውን ሰው እርዳ ትለዋለች። ኦጂ ወዳለበት ክፍል ይገባል። ነገር ግን አያገኘውም። ኦሚ ግን በመረጣቸው 9 ቦታዎች ላይ ሰዎቹ እንዲሰራጩ ያደርጋል። በዚህም በፈለገው ቦታ ሁሉ ቦምቦችን ማኖር ችሏል። ሁሉም ነገር በቦታው መሆኑንና ህንድ ልታስተናግደው ለምትችለው ትልቁ ፍንዳታ እየተዘጋጀች መሆኗን ለኮብራ ደውሎ ያረጋግጥላታል። ወደ ታችም ይወርዳል። በዚያም የያኩዛ መሪ የሆነውን ያኪንን ያገኘዋል። እሱም አብረው ጥምረት ለመፍጠር ሊያነጋግረው የመጣ ሰው ነበር። ምክንያቱም ጠላታቸው አንድ ሰው ነው፣ እሱም ኦጂ ነበር። ኮብራም አንተ ሰው እሱ እኮ ሞቷል፣ እስኪ ተወው ይለዋል። ነገር ግን ያኪ እንደዚህ አይነቱ ሰው በቀላሉ እንደማይሞትና እሱንም ለማጥፋት እንደገና ብቅ ማለቱ እንደማይቀር እርግጠኛ ነበር። ኮብራ ግን ይቅርታ፣ እኔ ለዚህ ወሬ ግድ የለኝም፣ እኔ እጅግ በጣም አስፈላጊ ስራ አለኝ ይለውና ጥሎት ይሄዳል። ጀግናችን ግን የኦሚን ቦታ ያውቃል። በመኪናው ጥሶም ይገባል። ወታደሮቹንም ያደቃል። ወደ ላይ ስንወጣ ደግሞ ኦሚ የሆነውን ነገር ያውቃል። የኦጂ ሰዎች እሱ ጋር ነበሩ። በገዛ መንገዱም ሊጨርሳቸው ይወስናል። እሱም መሳሪያ ይዞ አንድ ባንድ ይገላቸው ጀመር። በዚያን ጊዜ በማጉያ ያነጋግረዋል። ልጅህን እንደገና ማየት ከፈለክ ድርጊትን ቀንስና በእጅ ያለውን መሳሪያ ጣል ይለዋል። በእርግጥም ከዚህ ውጪ ሌላ አማራጭ አልነበረውም። እጅ ሰጥቶ ሊያነጋግረውም ይወጣል። ልጁ የት እንዳለችም ማወቅ ይፈልጋል። ኦሚም ልጅህ የት እንዳለች ከመንገሪ በፊት ሚስትን ማን እንደገደላት እንድታውቅ ፈልጋለሁ። ምክንያቱም በዚያን ጊዜ ሆስፒታል ቀን እኔ ነበርኩ። ሽማግሌው መጥቶ ጥይቱን ባይቀበልላት ኖሮ ጂሚ ሚስትን ሊገላት ነበር። እሷ ግን አምልጣ እኔ ጋር እስክትጋጭ ድረስ ሮጠች። በዚያን ጊዜም እኔ ራሴ ጨረስኳት። አንተ ተመልሰ እንደምትበቀልም ነገረችኝ። ለዚህ ነው እኔ ስጠብቀው የኖርኩት ይለዋል። የሚስቱን ሰንሰለት ጭምር ይሰጠዋል። ጀግናችን ሚስቱን በገደለውና ልጁን ባገተው ሰው ፊት በመቆሙ በድንጋጤ ውስጥ ይሆናል። በእጁ ያለውን ብርጭቆም ሰብሮ ወታደሮቹን አንድ ባንድ መግደል ይጀምራል። ወደ ኦሚ እስኪደርስ ድረስም ይዋጋል። ከሱ ጋርም ውጊያ ውስጥ ይገባል። በድብደባ ሊገለውም ሲል ኦሚ የገመድ አልባ ስልኩን ያነሳና ሙሰኛውን መኮንን ያነጋግረዋል። የኦጂ ልጅ ታራን ግደላት ይለዋል። ኦጂ በስልኩ ላይ የጥይት ድምጽ ይሰማል። በድንጋጤም ይወጣል። በዚህ ጊዜ ኦሚ ይደሰታል። እኔ አሁን አሸነፍኩ። አሁን ሙምባይን የሚያጠፉትን 9 ቦምቦች ድምጽ ትሰማለህ ይለዋል። እሱ ሽማግሌውና ኮብራው ፍንዳታውን ይጠባበቃሉ። ነገር ግን በዚያ ቅስፈት ምንም አይነት ፍንዳታ አልተከሰተም ነበር። በዚያን ጊዜ አርጁን በሰዓቱ ተገኝቶ መኮንኑን እንደገደለው እንረዳለን። ታራም አባቷን አነጋግራ ደህንነቷን ታረጋግጥለታለች። እቅዱ ሙሉ በሙሉ ተገለባበጠ። ምክንያቱም ኦጂ እንዲረዱት የሳሙራይ ቡድንን ልኮ ነበር። በዚያን ጊዜ ቦምቦችን የያዙትን 9 ሰዎች መድረስ ችለዋል። አንገታቸውንም አንድ በአንድ በአየር ላይ የበረሩ ይወድቃሉ። ተልእኮውን የጨረሱት ሳሙራዮች ይደርሳሉ። የወታደሮቹን ድብደባ መከላከልም ይጀምራሉ። ለህንዳውያኑ የእውነተኛውን ሳሙራይ ጥንካሬ ለማሳየት በሙሉ ኃይላቸው ያጠቋቸዋል። ሁሉንም ይጨርሷቸዋል። ጀግናችን በኦሚ ላይ ጥቃት ይሰነዝራል። ከጥቂት ጊዜ በኋላም ኦሚ ነቃ ሲል ራሱን በራሱ ጭነት መካከል ያገኘዋል። ነገር ግን ታስሮ ነበር። ጭነቱ በእሱ ላይ ይፈነዳል። በመጨረሻም ይሞታል። በዚያን ጊዜ ኮብራ ወደ ያኪ ተመልሶ ለመሆኑ ይህ ኦጂ የሚባለው ሰው ማን ነው ይለዋል። ያኪም እሱ የሳሙራይ ጀግና ነው። የያኩዛን ወንበዴ ቡድን በሙሉ ያጠፋው ልጄንም በአይኔ ፊት የገደለው እሱ ነው። ማንም ሊያስቆመው የቻለ የለም። እሱን ለመግደል እሱን የሚጨርስ ሙሉ ሰራዊት ያስፈልጋል ብሎ ያሳውቀዋል። በአንጻሩ አርጁን ስህተቱን አውቆ ይቅርታ ይጠይቀዋል። ልጁንም መልሶ ያስረክበዋል። ጀግናችንም ሙምባይ በአደራ በእጅህ ናት፣ ጠብቃት ይለዋል። በመጨረሻም ልጁን ይዞ ከችግሮች ትንሽ ለመራቅ ይወስናል። በዚህ ሁኔታ የዛሬው ፊልማችን በዚህ ላይ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ደግሞ ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቆንጆና አሪፍ ፊልም እስከምንገናኝ ሰላም ቆዩልን።